ሰላም ቤተሰቦቼ ዛሬ ስኬታማ የምንላቸውን ሰዎች ኢንተርቪው እናደርገናል። እንዴት እዚህ ደረጃ እንደደረሱ ምን ጠይቃቸው ይሆናል። አብራችሁን ቆዩ። ወንድሜ ይቅርታ፣ አሁን ላለው ወጣት ጄኔሬሽን ኢንተርቪው እናድርግ። ከስኩል ኦፍ ሀበሻ ቢዝነስ ቻናል ይቅርታ ወንድሜ ይቅርታ፣ ጥያቄ ነበረ። አሁን ላለው ወጣት ጄኔሬሽን ነው። አንድ ቀን ኢንተርቪው እናድርግ። ስኩል ኦፍ ሀበሻ እንባለን ቢዝነስ ቻናላችን። ይቅርታ ወንድሜ፣ አሁን ላለው ወጣት ጄኔሬሽን ነው ተቀመጥ ያስተላልፍ ነበር። አንድ ቀን ጥያቄ ይቅርታ ወንድሜ፣ ጥያቄ ነበር ላንተ። ጥያቄ ነበረ። እሺ፣ በስንት አመት ነው የመጀመሪያ 1 ሚሊዮን የሰራው? 1 ሚሊዮን የሰራው በጣም ቆይቷል። ስንት አመት? አንድ 15 አመት ምናምን። 5 አመት ነው። አሁን 43። አሁን ላለው ወጣት ጄኔሬሽን የሚጠቅም መልዕክት ያስተላልፍ ነበርና ፍቃደኛ ከሆንክ አንድ ቀን ኢንተርቪው እናድርግ። ዛሬ ከማን ጋር ነኝ? ሳሚ። ምን ስራ ነው ያለው? አሁን ያለሁት በሬስቶራንት እና ኢምፖርት ስራ ነው ያለሁት። እንዴት ነው ስራው? ትርፋማ ነው? አክቹአሊ ያው ትርፋማ ነው። አሁን ያለሁበት ስራ ሬስቶራንት ያው ሞር ላይክሊ ሆቢ ስለሆነ ኢንተረስቴ ነው ላይክ ምግብ መስራት ምናምን ከቤት ጀምሮ ማለት ነው። በዛ ተነሳስቼ ነው እንጂ ያው ከዛ በፊት የነበረኝ ሞያ ፕሮፌሽን ሌላ ነበር። ሐኪም ቤት ውስጥ ነበር የምሰራ የነበርኩት አሰ ፕሉሞናሎጂ ማለት ነው። ሬስፒራቶሪ ዳክተር ነበር። ከውጭ ነበር ወደዚህ ሙቭ ያደረኩት እና ያው ሆቢዬ ወደ ዋናው ነው ያደላው ወደ ምግቡ ስለሆነ ወደ ሬስቶራንት ቢዝነስ ውስጥ ገባው ማለት ነው። ልጆች ናችሁ? እንዴት ነበር እዚህ ደረጃ የምትደርስበት ጊዜ? ስትራግሎች ነበሩ? ኦፍ ኮርስ ያው በጣም ስትራግል ነበር። ያ ሁሉ ጊዜ አልፈህ ያው ኢትስ ላይክ በመጀመሪያ ደረጃ ላይ ያው ስፔሻሊ አላለ ፋሚሊ ባክግራውንድ ምናምን ነገር አላለ ለራስህ ተነሳስተህ የሆነ ስራው ስትገባ ኮንሲስተንሲ አለ፣ ዲሲፕሊን አለ፣ ዲተርሚኔሽን አለ፣ ቻሌንጆች አሉ ምናምን ነገር እሱን ሁሉ አለ አይደል በአግባቡ አልፈው ያው አንድ ቀን ትወጣዋለህ። ዋናው ነገር ግን ያው እንደ ስራ ስትጀምር ያው እዛ ስራ ላይ ዲሲፕሊን እና ኮንሲስተንሲ ያስፈልጋል። እዛ ላይ ከተነከርክ ያው ስፔሻሊ ያው ፓሽን የሆነ ነገር የምትወደው ነገር ላይ የምትሰራ ከሆነ መቼም ያው ሉስ አታደርግም። ያው አንተ የምትወደው ነገር ላይ ፎከስ ካረክ ማለት ነው። ሰው ልጅ ማዳበር ያለበት ትልቁ ስኪል ምንድነው ብለህ ታስባለህ? ትልቁ ስኪል ማዳበር ያለበት ፔሽንስ እና ያው ኮንሲስተንሲ መሰለኝ። ያው ስፔሻሊ ያው ስኪል ያው አንተ የምትወደው ነገር ላይ ማንኛውም ስኪል ሊሆን ይችላል። ያው እዛ ላይ ግን ፎከስ ማድረግ ያለብህ ዋናው ዲሲፕሊን እና ዲተርሚኔሽን እና ያው ፎከስ ነው ያው ማድረግ ያለብህ ማለት ነው በተሰማረበት ስራ ላይ ማለት ነው። ሰው ልጅ ትልቁ ጠላቱ ምንድነው ብለህ ታስባለህ? ትልቁ ጠላት ይሄ ነው ላይክ ነው ፕሮክራስቲኔሽን ይባላል። ያን ነገር ዛሬ ነገ አደርገዋለሁ እያልክ ቅድሚያ አለመስጠት ማለት ነው። ያው በተለያየ ነገር ውስጥ ያው ኢንጌጅ ሆነ ለምሳሌ ያው የምትወደው ነገር አለ ስፔሻሊ አለ አዲክሽን አለ ምናምን እሱ ነገር ላይ ብዙ ታይምን ኮንሱም ያደርገዋል። የምትፈልገው ደረጃ ላይ አደርስም ማለት ነው። ላይክ ሞር ላይክሊ ያን ነገር ማድረግ ስትፈልግ እሱን ነገር ላለማድረግ የሚጎትቱ ነገሮች አሉ። እሱን ነገሮች አቅጠህ ማለፍ አለብህ ላይክ እና ጠላቱ ብዙ ጊዜም ያው ታይም ነው ላይክ ታይምህ ላይ መስራት አለብህ። 21 አመቱን ሳሚ ብታገኝ ኖሮ ምን የምትመክረው ምክር ነበር? እንደ አመት ወጣት በጣም ኤነርጂ አለ፣ ጉልበት አለ፣ ያው ጥንካሬ ሁሉም ነገር ስላለ አንድ አመት ወጣት ሞር ጊዜውን ያው በሚፈልገው ነገር ላይ ወርክአውት ሰርቶበት ማለት ነው ጊዜውን አለማባከን ማለት ነው። ሞር ላይክ ጊዜውን በአግባቡ መጠቀም በዛ ያ ጊዜ ያገኘ የወጣትነት ጊዜ ማለት ነው ብትሰራበት በርትተህ ማለት ነው ወደ ደረጃ ላይ ደርሳለህ ብዬ አስባለሁ። በአመት የሰራው ትልቁ ገንዘብ መጠን ስንት? በአመት እዚህ መጥቼ ያው 1.5 ምናምን ነገር። በጣም አድርገን እናመሰግናለን። ቴንክ ዩ። አሁን ካሳለፍነው ኢንተርቪው የተመቸኝ ነገር ሰው ልጅ ትልቁ ጠላት ነው ምንድነው ስለው ፕሮክራስቲኔሽን ነው። ይሄ ሰው ልጅ ትልቁ ጠላት ነው። ኑ ወደ ቀጣይ ኢንተርቪው እንሂድ። አንዴ ቀን ስኩል ኦፍ ሀበሻ ቢዝነስ ቻናል። ሰላም ቤተሰቦቼ፣ ወደ እኔ ባሳለፍነው ቆይታ ብዙ ሰው ፈቃደኛ አልነበረም። አንድ ሰው ብቻ ያገኘ ነው። አሁን ደግሞ ከሳንቺስ ላይ እንገናኛለን። ኑ አብራችሁ ተካተሉ። ይቅርታ ወንድሜ፣ ይቅርታ ከስኩል ኦፍ ሀበሻ ቢዝነስ ቻናል ለወጣቱ ጄኔሬሽን አንድ ቀን ኢንተርቪው አድርግ። ጥያቄ ነው። ከስኩል ኦፍ ሀበሻ ቢዝነስ ቻናል ለወጣቱ ጄኔሬሽን ዛሬ ከማን ጋር ነኝ? እኔ ድንቁ እባላለሁ።
በምን ስራ ላይ ነው ያለው? በሆስፒታል፣ በትምህርት እና በሆቴል ቱሪዝም ላይ። እዚህ ደረጃ በመድረስበት ጊዜ ስትራግሎች ነበሩ? እንዴት ነው አሁን ለወጣት ከዜሮ ለሚጀምር ወጣት ምን የምትመክረው ምክር አለ? ወጣቶች ሁሉንም ስራ አክብሮ ቢሰሩ፣ ሁሉንም ስራ ሳይንቁ ቢሰሩ ጥሩ ውጤት ላይ ይደርሳሉ ብዬ ገምታለሁ። ለወጣቱ ምን የምትመክረው ምክር አለ? ለወጣቱማ ስራውን አክብሮ እንዲሰራ፣ ስራውን ሳይንቅ ከትንሽ ስራ ትልቅ መድረስ ይቻላል እና እንን ስራውን ሳይንቅ ቢሰራ ጥሩ ውጤት ላይ ይደርሳል ብዬ ገምታለሁ። አንድ ቢዝነስ ፌል የሚያደርግበት ወይም ደግሞ የሆነ ነገር ላይ ስታክ አድርጎ የሚቀርበት ምክንያት ምን ብሎ ታስባለህ? በራስ መተማመን ሳይኖር አንድ ቢዝነስ ስትጀምር ስታክ ሆኖ ይቀራል፣ ከግብም ስለማይደርስ ይወድቃል። ያ ነው ማለት። እኔን ከሌሎች ሰዎች የሚለይ ተሰጥኦ ወይም ደግሞ ጥንካሬ አለኝ ብለህ ታስባለህ? አዎ። ምንድን ነው ትነግረን? እኔ ከገበሬ ቤተሰብ ወጥቼ ዛሬ ትልቅ ቦታ ላይ ያለሁትና ስራ ሳልንቅ ግብርናውን ከግብርና ተነስቼ ከብት ከማርባት ተነስቼ ዛሬ 3 ሆስፒታሎች ወደ 50 ዩኒቨርሲቲዎች እና ከ10 በላይ ሆቴሎች ራን እናደርጋለን ማለት ነው። ቢሊየነር ነህ ብዬ ገምታለሁ። በስንት ዓመት ነው የመጀመሪያ ቢሊየን የሰራው? በ22 ዓመቴ። በአመቱ የሰራው ትልቁ ገንዘብ መጠን ስንት ነው? ከ100 ሚሊዮን በላይ። በጣም አድርጌ አመሰግናለሁ። ቴንክ ዩ።